ላቅለሉ ክነፊውም ለተልኮ ምስጢር በዚህ በዛቲ ጠረጴዛ በጣም ጥሩ። በእነዚያ ምክንያት ዲያቆናት አሉን። ህየንተ መላእክት ብነ ደናግል ወመነኮሳት በጣም ግሩም። ስለዚህ ስለ መላእክት መነኮሳት፣ ስለ ሊቃናት ዲያቆናት፣ ስለ ሱራፌል ምን አለ ካህናት አሉን። ስለ ኪሩቤል ህየንተ ኪሩቤል ብነ አርባዕቱ ወንጌላውያን እለ ይቀድሁ አስራ በስባት ማፉሁ ለወልደ እግዚአብሔር ከእግዚአብሔር ልጅ አፍ የምሕረት ፏፏቴን የሚቀዱ 4 ወንጌላውያን አሉ። ህየንተ ገባዋቲሁ ለመንበር አርባዕቱ ጠባያ ፍጥረቱ ለአዳም በመንበሩ 4 ማዕዘን ፈታ የአዳም 4 ባህሪ በዚህ ያሉ። ህየንተ ሰረገላ እሳት እግዝእትነ ቅድስት ነው የሚለው ቅድስት ድንግል ተመስገን ነው። ስለዚህ በሰረገላ በቃ በአማርኛ ነው ገምንጨነቀን በሰዓቱ መንበር ፈንታ ማን አለች ነው የሚለው ድንግል ማርያም። መንበሩ 4 ጎን አለው፣ 4 ባህሪያት አሉ። 4 ኪሩቤል ይሸከሙታል፣ 4 ወንጌላውያን አሉን። ሱራፌል ያጥናሉ፣ ካህናት አሉን። ሊቃናት ያመሰግናሉ፣ ዲያቆናት አሉን። ስለዚህ ቤተክርስቲያንሰ ትትሜሰል በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጸውሩ ወኪሩቤል ነው። ስለዚህ ቤተክርስቲያን ምን ትመስላለች ብትለኝ ጽርሐ አርያምን ትመስላለች። ድንግል ማርያም ሰረገላ እሳትን ትመስላለች። ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማያት ለዚች ቤተክርስቲያን በሰማይ ያለ የመላእክት ስርዓት አላት ስላለ ቤተክርስቲያን ማንን ትመስላለች ቢባል ጽርሐ አርያምን ትመስላለች። ቄስ ምን ይመስላል ሲባል ሱራፌልን። ስለዚህ ቄስ ቤተክርስቲያኑ ሲገባ የት ገብቷል ማለት ነው? ጽርሐ አርያም በሉ እንጂ ንገሩኝ፣ ድገሙ። ስለዚህ አሁን ሁልጊዜ ሰዓታት ልትቆሙ ኪዳን ስታደርሱ ከመምህራን ስብሐተ ነግህ ልትቆሙ ስትገቡ ወዴት ነው የምትገቡት? ወደ ጽርሐ አርያም ማለት ነው። ደስ አላችሁ? ጥሩ ነው። እንግዲህ ያዝልቀውና ወደ ጽርሐ አርያም እየገባ እንደሆነ የተሰማው ሰው ንዑድ ክብር ነው በእውነት ማለት ነው። እንደዛ እንደሆነ የተሰማው እንደዚህ ያለ ሰው አይቀልድም፣ አይስቅም። ቤተክርስቲያን ውስጥ ሹክሹክታ የለም፣ ወግ የለም። በሚቀድሰው ሰውዬ ፊት መሳለቅ የለም። ምልክት በሚስተው ጉሮሮ በሚስተው ንባብ በሚሳሳተው በሚወላደፈው ቄስ አይሳቅ፣ ነውር ነው። ቅዱስ ዮሐንስ አፈወርቅ ይላል እንዲያው ድምፅ ቢኖረው ባይኖረውም እኮ ምሕረት ነው እየለመነልህ ያለ እንጂ ማታ አልለመነብህም ይላል። ምን አለ ብትታግሰው? እሱ ከውስጥ ለአንተ ምሕረት ይለምናል፣ አንተ ከውጭ ቁመታ ማዋለ። ስለዚህ ቁሙ ቁሙ ሰናየ ቁሙ አለ ዲያቆን። ጥሩ አቋቋም ቁሙ እኮ ነው ያለ። ገብቷችኋል አይደል? ጥሩ አቋቋም ሲጀመር እኮ አቋቋም የሚለው ትምህርት የመጣ አቋቋም የሚለው የመጣ እኮ ጉዳዩ ስርዓተ ቁመት ማለት ነው እኮ አቋቋም ማለት ስርዓተ ቁመት። ድጓው እንደዚህ ነው የሚቆም ነው። ድጓው እንደዚህ ይቆማል። ድጓው ወደ ስራ ሲገባ እንደማለት ነው አቋቋም። ስለዚህ አቋቋሙ ሱራፌልን ካልመሰለ ከዘፈን ብልጫ የለውም። አቋቋም ማለት how to do it የሚለው ነው። እንዴት ነው የምንሰራው ማለት ነው። ሂደቱ how የሚለውን ጥያቄ የሚመልስ ነው። what how የሚባላል። what ዜማ፣ how በመላእክት ስርዓት አቋቋም ይመጣል ማለት ነው። ስርዓተ ቁመት ማለት ነው እኮ ሌላ እኮ አይደለም። አሁን እንጀራ ቀረበ። እንጀራውን አንድ ጊዜ ቢውጡት ያንቃል። አበላል ይባላል፣ ገመት አመጋገብ ይባላል ማለት ነው። እጅን መታጠብ፣ ማቅረብ፣ ከዛ እንትን አቡነ ስማያት መድገም፣ መቁረስ፣ ወጥ ማጥቀስ፣ መጉረስ፣ በደንብ አኝኮ መብላት፣ ምላስን አለማጫጫህ፣ የሰው ድንበረዶ አለመብላት፣ እጅን አለመላስ፣ እንደዚህ ይሄ ስርዓተ መብል ስርዓተ ምግብ ነው ይሄ ማለት ነው። ይሄ ስርዓተ ምግብ ነው ማለት ነው። እዚያ በኋላ ይጸነጸላል፣ ይመረገዳል፣ ይጸፋል። ይሄ ደግሞ ስርዓተ ቁመት ሆነ ማለት ነው። ድጓው ሲበላ ሲጠጣ ማለት ነው እንጂ ሌላ አይደለም። ታዲያ ያ ከሆነ ምንድን ነው አደራረጉ ይወስነዋል። እና ዲያቆኑ እኮ ሰናየ ቁሙ ያለን ለዚህ ነው። ስትቆሙ በጥሩ አቋቋም ቁሙ አለ ቅዳሴ ላይ። ቅዳሴ ባስልዮስ ይመስለኛል አይደል? ቁሙ ሰናየ የሚለው ዲያቆኑ በጥሩ አቋቋም ቁሙ ያለን ለዚህ ነው። ሳትፈርድ ሳትተች በዚህ ጊዜ እንዲያውም ምንድን ነው በዚህ ጊዜ ይሄን ኃጢአት ሰራው፣ በዚህ ጊዜ ይሄን በደልኩት ጌታዬ በዚህ ሰዓት እንዲደረሰበት እያልክ ቁም ይላል ሃይማኖተ አበው ትርጓሜያችን። ያንን አስበው የሚቆሙበት ነው። እዚህ ያኛው ከውጭ ነው ይሸረድዳል፣ ይሄኛው መሐሮሙ እግዚኦ ይላል። ይሄ መሐሮሙ ይላል፣ ያኛው አተማረኝ ይላል። እዚያ ቁሞ እያማ ማለት ነው። ስለዚህ አሁን
መሰረታዊ ነገሩ አባቶቻችን ቤተክርስቲያን የነዚህ ህብረት ውስጥ መግባት ነው። እንግዲህ ከላይ ያሉት ወደ ታች ይወርዳሉ፣ ከታች ያሉት ግን ወደ ላይ አይወጡም። ቄስ ዲያቆን ሆኖ መቀደስ ይችላል፣ ዲያቆን ግን ቄስ ሆኖ መቀደስ አይችልም ተብሎ ተነግሮናል ማለት ነው። እና ሌላው ደግሞ ምስጋናው ማህሌታውያን ናቸው እነሱ። ምስጋና የሰው ልጅ የመጨረሻ እድል ፈንታ ምስጋና ነው የሚባል። በሰማይ ቅኔ የለም፣ በሰማይ ትርጓሜ የለም፣ በሰማይ ምስጋና ነው ያለ። እነ ቅኔ እነ ድጓ እነ ቅኔ እነ መጽሐፍ እነ መራቀቅ ለዜማ አስረክበው ቤታቸውን ነው በኋላ ጌታ ሲመጣ። ያውስ መተርጎም የለም፣ የተተረጎመው ክርስቶስ ይገኛል። አለቀ ጭዋት በቃ የለም። ምዕራፍ 3 ምዕራፍ 9 የለም እዚያ ውስጥ። እዚያ ያለ እያመሰገኑ መኖር ነው። ስለዚህ ምስጋና ትልቅ ቁም ነገር ያለው ነው፣ ትልቅ ቁም ነገር እና ምስጋናው ቁም ነገር፣ ማህሌቱ ቁም ነገር ይሰጠው። ኢትዮጵያ ማህሌት አላጣችም፣ ፍቅር ግን የለውም። እንደው በእውነቱ የእግዚአብሔርን ውለታ ሳንቆጥር ሰረገላ ስትቆጥሩ ውሎ ያድራል፣ ይመሻል። የቀለም ሰረገላ፣ የምልክት ሰረገላ እንዲህ አለው፣ ጎረደው፣ አስረዘመው፣ አሳጠረው ሲባል መሽቶ ያድራል። እና አሁን አንዳንዱ ሰው ሳስበው እኔ ባላውቀውም ይሄንን እየረከረከ ራሱ ቀሸርኩት የሚለው የሚሰማው ይመስለኛል። ያ ሲሰማው ገጨው እንደዚህ እንደሚባል በምን ነው የምታውቀው ስትሉኝ፣ አንዳንድ ቀን እንደው በ9 ዓመት አንድ ጊዜ ማይሌ ስገባ ምን እሰማለሁ፣ ጥሩ አድርጎ ቀለም ያለ ሰው ሲባል እሰይ እንዲያ በጎ ይብሉታል ሊቃውንቱ። ስለዚህ ማለት የሚያመለክተው ሰውየውም ይሰማዋል ማለት ነው፣ ይደሰትበታል። ቅኔው ራሱ ኩሸት አይደለም፣ ኩሸት ነው። ምንድን ነው አሁን ፉከረው? ይሄ ምን ይመስላችኋል? ቀስ ተብሎ ነው የሚደረገው እና ስሜት ይቀላቀልበታል። አሁን እግዚኦ ሚ በሱ ማለት ምንድን ነው? ምንድን ነው ይሄ? ኩሸት አይደለም? አሁን ይሄ ኩሸት ነው። ስለዚህ ምንድን ነው መሆን ያለበት? በቃለ እግዚአብሔሩን በቃለ እግዚአብሔርነት መነገር ነው። በእርግጥ ይሄን ያመጡብን ነገስታቱ ናቸው። ከነገስታቱ በፊት እንዲህ ያለ የቅኔ አደራረግ አልነበረም። ነገስታቱን ግን እንደዚህ እያሞጋገሰ ጠገራ ብር ስለሚሰጡት በዚያ ተለምዶ እዚያ በኋላ ነው እንደዚህ የሚል እንጂ መላከ ብርሃን አድማሱ ጀንበሬ ዝክረ ሊቃውንት የሚባለው መጽሐፋቸው ቅኔ ማለት ለእግዚአብሔር መገዛት ነው ብለው ነው ያብራሩት ማለት ነው። ለእግዚአብሔር መገዛት ነው። ተቀኔ ተገዛ በሚለው ወስደው ለእግዚአብሔር መገዛት አዜመ ነው እና መመሰጥና ውስጥን ከእግዚአብሔር ጋር ማዋሃድ ነው። ይሄንን ነው የድሮ ቅኔዎችን አሁን መላከ ብርሃን የጻፎቸውን ሳነባቸው ሃይማኖት አበው እንጂ ቅኔ አይመስሉ። እንደ ሃይማኖት አበው ቅዳሴ ላይ ሊነበቡ የሚገባቸው ናቸው ሲታዩ። እና ይሄ ሁሉ ምንድን ነው? ኩሸቱ፣ ፉክክሩ፣ ትዕቢቱ፣ የመርጌታው ሁላ ትዕቢት፣ የዲያቆኑ ትዕቢት፣ የካህናቱ ትዕቢት ሁሉ ሙልጭ ብሎ ሀገሩን ካልገባ የመላእክት ህብረት ውስጥ አለን ማለት ይቸግራል። የመላእክት ዜማ እንዲህ ያለ የለውም። ሚካኤል ይበልጣል፣ ገብርኤል ይበልጣል የሚባል ነገር የለም። ሚካኤል ቀሸረው፣ ገብርኤል አበጠረው የሚባል ነገር የለም። አንድ ዜማ፣ አንድ ልብ፣ አንድ ሃይማኖት፣ አንድ ፈቲው ናል ዛፈተውሙ ለመላእክት ከመያውጽ ወበቅ መላእክትን የሚያስመኛቸው እሱ ነው። ወይ መስሎሙ ከመዘወደስ ወመጠነ መንፈቃ ለሰዓት እማመ ተፈጥረ እስከኒሁ ማበ ተፈጥረ ዓለም እስከኒሁ ዓለም ከተፈጠረ ጀምሮ እስከዛሬ ድረስ አንዲቱን ሰዓት ከሩብ ከፍለው ሩባን ያመሰገኑት እንኳን አይመስላቸውም። የምስጋና ጥማት እንጂ እርስ በርስ መናቆሪያ ሲሆን ማህሌቱም ያስጠላል፣ እግዚአብሔር በሚያውቀው ማለት ነው። መፋቀሪያ ሲሆን እንኳን እኔ ለምሳሌ ልንገራችሁ፣ የውስጡን አላውቅም። ማህሌት የት ሀገር ስትገኝ ደስ ይላል ብትሉኝ ላሊበላ ስትገኝ ደስ ይለኛል። ለምንድነው ይሄን የተናገርኩበት ምክንያት ብትሉኝ፣ ማህሌቱ ገብቶኝ ሳይሆን ፉክክር ስለሌለው ነው ደስ የሚለኝ። እንትና ይበሉ መገደም ነው የለም። አሁን የልደት ዕለት ሁሉ ዝም ብሎ መፍሰስ ነው፣ ዝም ብሎ ሁሉም ድርሻውን አውቆ ነው። ስርዓት የአምልኮ መልክ ነው። እውነቴን ነው የምነግራችሁ፣ የአምልኮ መልክ ነው። ዝብርቅርቅ ሲል በሉ 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 የትዕቢት መገባበዣ ሲሆን ግን ያስጠላል። ወደዚያ እንድንሄድ ነው። ጨርሼ እየተናገርኩ አጉል ነው። እሺ፣ ገነት የቤተክርስቲያን ምሳሌ ናት እንደምታውቋት። አንዲቱ ገነተ ተድላ እንላታለን። ገነት የቤተክርስቲያን ምሳሌ ናት። እዚህ ውስጥ የምናነሳቸው ነገሮች አሉ። እሺ
ነጥቦቹ እነዚህ ናቸው። ገነት ቤተክርስቲያንን ገነት የሚያሰኟት አሁን አንደኛው እግዚአብሔር ዘተከላ መሆኗ ናት። እግዚአብሔርን በምስራቅ በኩል በኤዶም ገነትን ተከለ ይላል አይደለም? ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር ዘተከላ ማለት እግዚአብሔር የመሰረታት በመሆኗ ቤተክርስቲያን ትባላለች። ያለ እግዚአብሔር ፈቃድ የተመሰረተች ቤተክርስቲያን ወይም መንፈስ ቅዱስ የማይመራት ቤተክርስቲያን ሲምፕል ኦርጋናይዜሽን ትባላለች ይላሉ። ተራ ድርጅት ማለት ነው። ድርጅት ናት ቤተክርስቲያን። ቤተክርስቲያን የምትባለው እንደ ገነት እግዚአብሔር ሲተክላት ነው። እግዚአብሔር ሲተክላት እና እግዚአብሔር ስለተከላት በምስራቅ በኩል ተከላት ማለት ብርሃናዊትና የክርስቶስ ብርሃን የሚወርድባት ናት። የክርስቶስ ብርሃን የሚወርድባት ስለሆነች ነው። ሶስተኛ የቀዳማዊ አዳም መኖሪያ ናት። እችኛይቱ ደግሞ የዳግማዊ አዳም ሀገሩ ናት። የክርስቶስ ያችኛይቱ የቀዳማዊ አዳም መኖሪያው፣ እቺ ደግሞ የዳግማዊ አዳም የክርስቶስ ሀገሩ ናት ቤተክርስቲያን። ወልድ ሆይ ልጄ ወንድሜን አላያችሁም አለች። አማልኩክን አዋልደ ኢየሩሳሌም በኃይሉ ወጽኑ ለገዳም እንደ ኢየሩሳሌም ቆነጃጅት እስቲ ወንድሜን አይታችሁ እንደሆነ ምን ትዑቱ ወልድኪ ሰናይት እምአንስት፣ አንቺ ውብ ሙሽራ ቤተክርስቲያን ሆይ ወንድምሽ እንዴት ያለ ነው ብላት፣ ወልድ ሆይ ጻዳው ቀይ ልጅ ወንድሜ ክርስቶስማ ጻዳው ቀይ ማለት አምላክ ወሰብ ነው። ጻዳ በመለኮቱ ወቀይ በትስቢቱ ነው ብላ ተናገረች። ከዛ እንግዲያማ ወልድምሽ እንዲህ ነው ብለው ከተናገረች በኋላ ወልድ ሆይ ወረደ ውስተ ገነቱ፣ ልጅ ወንድሜ ክርስቶስ ወደ ገነቱ ወረደ ማለት ገነት የተባለች ማን ሆነች? ቤተክርስቲያን በቅዱሳን ማህበር ና ወልድ ሆይ ንጻ ሀቅለ ንራይ ለመጸገየ ቆ ለመፈሬ ሮማን፣ የቅዱሳንን ፍሬ እንለቅም ዘንድ ልጅ ወንድሜ ክርስቶስ ና ትለዋለች። ሮማን እንጎታት ወሃቡ መዓዛ የምትለው ይሄ ቅዱሳን ያፈሩትን ፍሬ ነው። የሰማዕታት ፍሬ፣ የመነኮሳት ፍሬ፣ የጻድቃን ፍሬ፣ የደናግል ፍሬ፣ የቅዱሳን ፍሬ ይሄ ነው ፍሬ የተባለ። ወልድ ሆይ ወረደ ውስተ ገነቱ ክርስቶስ በቤተክርስቲያን ይገኛል። ስለዚህ ምንድን ነው ያላችሁት? ማኅሌተ ጽጌ ላይ ስብሐት ለኪ ማርያም በጽጌ መላእክት ትጉሃን በሉ። እንግዲህ እዚህ በኋላ አላውቅም በሉ። ስብሐት ለኪ ማርያም በጽጌ ነቢያት ቅዱሳን፣ ስብሐት ለኪ ማርያም በጽጌ ሐዋርያት ፍነዋን፣ ስብሐት ለኪ ማርያም በጽጌ ሰማዕታት መዋዕያን፣ ስብሐት ለኪ ማርያም ተመስገን። ጠፍቶኛል፣ መብቴ ነው። እኔ ሊጠፋኝ መብቴ ነው። ንገሩኝ።